ጥምቀት አያወራም አላልኩኝም። ስለ ጥምቀት አይደለም አረስታችን ስለ ስላሴ ነው። አረስታችን ስለ ስላሴ ድምዳሜ ላይ ያደርሳል ወይ? ማቴዎስ 28:19 ላይ ያለው ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ አጥምቁ አለ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ወይም ደግሞ አብ ወልድ መንፈስ ቅዱስ ሶስት አካል ሆነው አንድ እግዚአብሔር ናቸው የሚል ነገር የለውም። ራሱ ያ ነው ነጥቤ እንጂ ስለ ጥምቀት አያወራም አይደለም። ኤፒፋኒዮስ ማለት ወይም ኤፒፋኒያ ጥምቀት የሚባለው ወይም ስለ ሚስጥረ ጥምቀት አያወራም መጽሐፍ ቅዱስ ላይ ያወራል የሚለው አረስታችን አይደለም። አሁን የምናነሳው እንትን አይደለም። እኛ እያነሳን ያለው ስላሴ የሚለው ቃል ሳይሆን ስላሴ ሐሳብ ስላሴ ቃሉ የወከለው ሐሳቡ መጽሐፍ ቅዱስ ላይ አለ ወይስ የለም ነው አረስታችን። ስለዚህ ከአረስታችን አይወጡ መርጌታ ከርዕሳችን እንዳንወጣ እኮ ተነጋገርን። እነዚህን ሁሉ የምንነጋገራቸውን አንተ የሚመቹን ብቻ ነው የምትሄደው እንጂ የማይመቹን ነገሮች መስማትም ማወቅም አንበብም ስለማትፈልግ እንዴት ልንግባባ እንጂ ቅድም እኮ ነገርኩ። ለምሳሌ አንተ የምትላቸው አለ ስላሴ የሚለው ሰለሰ ሶስት አደረገ ከሚለው የግዕዝ ስርወ ቃል የተገኘ ሲሆን ሶስትነት ማለት ሲሆን በዚያው ሚስጥር ግን አንድም ሶስትም አንድነት ሶስትነት ተብሎ ይተረጎማል። ሶስትነታቸውም በስም በአካል በግብር አንድነታቸው በባህሪ በህልውና በመለኮት በስልጣን በፈቃድ ነው። የስም የሶስትነት አብ ወልድ መንፈስ ቅዱስ ብለው በሉ ነው። ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ እና ይሄንን ማቴዎስ 28:19 እኔት አድርገው ነው አይልም የሚለውን ነገር አንተ ልትከራከረኝና ልንግባባ የምንችለው? ስላሴ የሚለው ቃል ሰለሰ ከሚለው ግስ የመጣ ነው አሉኝ። ሰለሰ የሚለው ሶስት የሚለው ነገር የት አለ? ሶስት አካላትን አንድ አምላክ ነው እግዚአብሔር ሶስት አካላት አለው የሚለውን የትኛውን ጥቅስ ነው ኃይለ ቃል ድምዳሜ ላይ ያደረሱት? አሁን እኮ ነገርኩ ማቴዎስ 28:19 ይሄንን አልፈል እንግባባ። ማቴዎስ ወንጌል ምዕራፍ 28:19 ላይ ሂዱና አሕዛብ ሁሉ በአብ ወልድ መንፈስ ቅዱስ አጥምቁ ነው የሚለው እንጂ ያ ማለት ምን አብ ወልድ መንፈስ ቅዱስ ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ ተብሎ ስለተጠቀሰ አንድ ነገር አብርሃም ይስሐቅ ያዕቆብ ተብሎ ስለተጠቀሰ አብርሃም ይስሐቅ ያዕቆብ አንድም ሶስትም ናቸው ማለት እንችላለን? አብርሃም ይስሐቅ ያዕቆብ እኮ አንድ ስም አይደሉም፣ የተለያዩ ናቸው። እኛ አንድናቸው የተለያየ ስም ነው ያላቸው እኮ። አዎ የተለያየ ስም አላቸው። አዎ ተግባብተናል። ግን የማን ስም ነው? በመንፈስ ቅዱስ ተቀባልክ እንደው ቅባቱን እንኳን ልቀበልህና ማለት ነው። መንፈስ ቅዱስን አላውቅም አልክ። ኦኬ ልቀበልህ። እዚህ ጋር ደግሞ የተለያዩ ስም ናቸው። አዎ የተለያዩ ስም ነው። ልክ ነህ። የተለያየ ስም መች አይደለም አልኩ እኔ። እዚሁ ላይ ደግሞ ሶስቱን ነጥባችን ስዋል ዘማን ግን እግዚአብሔር ሶስት አካላት አለው ብሎ ያስተማረት ማን ነው ነው ጥያቄ። እግዚአብሔር ሶስት አካላት አለው ብሎ ያስተማረ አለ ወይ? ከነቢያትና ከሐዋርያት መካከል አለ ወይ? ነቢያትም ሐዋርያትም ሲያስተምሩ ከእርሱ በቀር ሌላ አምላክ የለም እያለ እርሱ ነው። ማቴዎስ ሐዋርያት አይደለም እንዴ? ማቴዎስ ወንጌላዊ ሐዋርያት አይደለም ነው? ማቴዎስ 28:19 ላይ የትኛው ኃይለ ቃል ነው? በኃይለ ቃል አውጥተው ሶስት አካላትን የእግዚአብሔር ሶስት አካላትን ያሳያል የሚል ነገር የታለው ነው ጥያቄ። ወዳጄ በመጀመሪያ ልንገርህ መጽሐፍ ቅዱስም ሆነ መጽሐፍም ሆነ ቃላትም ሆነ በምትፈልገው አንከዋረህና አንሸዋረህ ቀንሰህና ደምረህ አብስተህና አባስተህ መተርጎም ትችላለህ። መብትህ ነው። መስማትም አለመስማትም የምትፈልገውን ወስደህ የማትፈልገውን መተው እንደ ምግብ አቅርበህ የምትበላው እንደ ውሃ የጠማህን ጠጥተህ የደፈረሰውን የምትወው አይደለም መጽሐፍ ቅዱስ። አንተ የምትለው አሁን ተሻግረህ ማዶ ላይ ያለውን ወንዝ እንጂ የምትመለከተው ከዚህ ተነስተህ ዛፉን ጥላ ላይ አርፈህ ወንዙ ከየት መጥቶ እንኳን ወዴት እንደሚሄድ መለየት ስለማትችል ማለት አሁን ፐርሰናሊ አታግባን እንደራረጥ ጥሩ ነው። ምክንያቱም ህዝብ የሚያዳምጠው ነገር ስለሆነ ፐርሰናሊ ትተን ማቴዎስ ወንጌል ምዕራፍ 28:19 ላይ ስለ ህዝብ አይደለም ስለ ህዝብ አይመለከተኝም። ሲጀምር ስለ ህዝብ ሳይሆን እናንተን የምንግባባው ይሄን ቃል ሳታምን እናንተ ልንነጋገር አንችልም አይልም አልከኝ እኮ ማቴዎስ ይሄን አይልም አልከኝ እኮ አይደለም። ይኸውልህ መርጌታ ለመማማር ነው አሁን የተገናኘ ነው። ስለዚህ አሁን ፐርሰናሊ አታክ እያደረጉ ኢሞሽናል እየሆኑ ስሜታዊ እየሆኑ አንደኛ ደግሞ እርሶ ደግሞ በማስረጃና በመረጃ ጠቅሰውና አጣቅሰው ሲሞግቱኝና ሲሟገቱ እኔም በአጽንኦትና በአንክሮት ለመስማትና ለማዳመጥ ዝግጁ ነኝ። የኔ ጥፋት ምንድን ነው? እንወያይ ተባለ። ውይይቱ ላይ መጣው ጥያቄ ያቀረብኩኝ ማቴዎስ ወንጌል ምዕራፍ 28:19 ላይ ያለው ጥቅስ እግዚአብሔር ሶስት አካል አለው የሚለውን ማስረጃ ይሰጣል ወይ? እግዚአብሔር የሚባለው አብ ነው በመጽሐፍ ቅዱስ ላይ። እግዚአብሔር አብ የሚለው መጽሐፍ ቅዱስ ላይ ስላለ ማለት ነው። እና እግዚአብሔር አብ እግዚአብሔር መንፈስ ቅዱስ አለ። ልክ ነህ። ሁለተኛ ነገር ደግሞ አንድ አምላክ አለ ተብሎ የተባለው አብ ነው። አንድ አምላክ አለ ተባለው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የት አለ ነው የኔ ጥያቄ። እንዴ እናትና የሰውዬ ይሄንን እኔ ነኝ የጻፍኩት ሐዋርያት አይደለም ወይ? ማቴዎስ አልኩ እኮ ማቴዎስ አይልም ወይ? ይሄን ቃል አይሰማኝም ወይ? አንዴ ካልተሰማኝ አይሰማኝም። አዝናለሁ። ምን ላድርግ እንግዲህ አይሰማኝም። ዝናብም እየዘነበ ስለሆነ ወጡ መሰል
ተናደው ወጡ መስሎኝ። ኢንቫይት አድርጊያቸው። እሺ ኦኬ። አይ ምንም ችግር የለውም። እንጠብቃቸውና ምናልባት እንትና ኔትወርኩ አስቸግሯቸውም ከሆነ እንጠብቃቸው። እሺ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው ጥቅስ ኢየሱስ ተናግሮታል የሚል አቋም የለኝም። እሷ ሌላ አርጊውመንት ነው ራሱ ሰፋ ያለ ማለት ነው። ግን ነው እንኳን ኢየሱስ ተናግሮታል እንኳን ቢባል ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም አጥምቋቸው አለ እንጂ እዚህ አንቀጽ ላይ እግዚአብሔር ሶስት አካላት አሉት እነሱም አብ ወልድ መንፈስ ቅዱስ ናቸው ብሎ አላስተማረም። እንዲሁም በተመሳሳይ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የመጽሐፍ ቅዱስ ጥቅስ የለም። በመጽሐፍ ቅዱስ ላይ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እና 6 ላይ ከአንዱ በቀር አምላክ እንደሌለ እናውቃለን አለ። ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ነው የሚለው። ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚኖር አንድ አምላክ የሁሉም አባት አለ ያለ አብን አንድ አምላክ ይለዋል። በተረፈ በመጽሐፍ ቅዱስ ላይ የትም ቦታ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ፣ አንድ ሲሆኑ ሶስት ናቸው፣ ሶስት ሲሆኑ አንድ ናቸው። ይሴሌሱ በአካላት ወይ ተዋሐዱ በመለኮት፣ በመለኮት ሶስት አንድ ናቸው፣ በአካል ሶስት ናቸው የሚል የመጽሐፍ ቅዱስ ትምህርት የለም። እግዚአብሔር ሁል ጊዜ እኔ ያለ የሚናገር አንድ አምላክ ነው ያለው። እኔነት ያለው አንድ እኔነት ነው። ሶስት እኔነት የሚባሉ ነገሮች የሉም። ጨርሻለሁ። ኢንሻአላህ ምናልባት ተደውሎላቸው ከመጡ ድጋሚ ውይይታችን ይቀጥላል። ካልሆነ ግን በዚህ ይቋጫል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።